ሰላም የተወደዳችሁና የተከበራችሁ የቪዥን ቤተሰቦች እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? ዛሬ እንግዲህ ለየት ያለ ቪዲዮ እየሰራሁላችሁ ነው ማለት ነው። ስለዚህ አብራችሁኝ ቆዩ። አብራችሁ ስትቆዩ እንግዲህ ወደ 4 የሚደርሱ የእንስሳት አይነቶችን አሳያችኋለሁ። የመጀመሪያው እንግዲህ ዝንጀሮዎች ናቸው። ሁለተኛ ደግሞ ድኩላዎች አሉ። ከዛ ደግሞ ቶርቶይስ አሉ። ከዛ ደግሞ የተለያዩ 2 አይነት ወፎችን አሳያችኋለሁ። ስለዚህ አንዳንድ የነሱን ባህሪ ታሪካቸውን እየነገርኳችሁ አብረን እንቆያለን ማለት ነው። እንግዲህ ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ አድርጉ። የት ናቸው ብላችሁ ጠይቁ። እንግዲህ ያው የት እንደሆኑ አልነግራችሁ፣ ጎብኙዋቸው። እናንተ ጎብኙዋቸው፣ እንድትጎበኙዋቸው ከዚህ በፊት ያላያችኋቸው ማለት ነው እንድታዩዋቸው ጋብዛችኋለሁ ማለት ነው። ስለዚህ የመጀመሪያው ዝንጀሮ ነው። እንግዲህ ዝንጀሮ በሳይንስ እንግዲህ የኛ ቅድመ አያት እንደሆነ ይነገራል። እንግዲህ የዝግመተ ለውጥ አጥኚ ወይም ደግሞ የኢቮሉሽን ባለሙያው የዝግመተ ለውጥ አባት ተብሎ የሚጠራው ቻርለስ ዳርዊን እንግዲህ እኛ ሰዎች ከዝንጀሮ እንደመጣን ነግሮናል ማለት ነው። እንግዲህ በሃይማኖት እንደዛ ባይባልም ባይፈቀድም ማለት ነው። ስለዚህ እነዚህ ዝንጀሮዎች እንግዲህ የተለያዩ አይነት ዝንጀሮ አይነቶች አሉ። በብዛት በአቬሬጅ እድሜያቸው ከ25 እስከ 30 ዓመት ይኖራሉ ተብሎ ይገመታል ማለት ነው። እንግዲህ እነዚህ ዝንጀሮዎች በተፈጥሯቸው እንግዲህ ዛፍ ላይ ይኖራሉ፣ በመንጠላጠል ይኖራሉ፣ በምድር ላይም መኖር ይችላሉ ማለት ነው። እንግዲህ በብዛት ታዋቂ የሚባሉት በዓለማችን ላይ ያሉ የዝንጀሮ አይነቶች በብዛት በአፍሪካ ውስጥ የሚገኙ የዝንጀሮ አይነቶች እነግራችኋለሁ። እንግዲህ የመጀመሪያው ሙለርስ ጊቦን ይባላል። ከዛ ደግሞ ጭላዳ ዝንጀሮ በተለይ እኛ ኢትዮጵያ ውስጥ የምትገኘው ማለት ነው። ሌላው ደግሞ ኮመን ቺምፓንዚ የሚባሉት በአብዛኛው አፍሪካ ሀገራት ውስጥ የሚገኙ ናቸው። ከዛ ወስተርን ጉሬላ የሚባል የዝንጀሮ አይነትም አለ። ቦምቦ የሚባል የዝንጀሮ አይነት አለ። ይሄ ደግሞ በተለይ ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወደ ኮንጎ አካባቢ የሚገኝ የዝንጀሮ አይነት ነው ማለት ነው። እና እነዚህ ዝንጀሮዎች እንግዲህ በተፈጥሯቸው እንግዲህ ባህሪያቶቻቸውን ትንሽ ልበላችሁ። እንግዲህ እነዚህ ዝንጀሮዎች እንደሚታወቀው ባለ 4 እግር ናቸው። ነገር ግን የሌሎች እንስሳቶችንም የሰውን ባህሪ የያዙ ፍጥረቶች ናቸው ማለት ነው። ስለዚህ እነዚህ ዝንጀሮዎች ይቀመጣሉ፣ ይቆማሉ፣ ዛፍ ላይ ይወጣሉ፣ ይሮጣሉ። እንግዲህ ዛፍ ላይ ይንጠላጠላሉ። በብዛት ደግሞ በማህበር ነው የሚኖሩት። በብዛት ከ100 የሚበልጡ ኢንዲቪጁዋሎች ወይ ደግሞ ዝንጀሮዎች በአንድ ቡድን ይታቀፋሉ። ይሄ ቡድን በአንድ መሪ ነው የሚመራው። በብዛት ደግሞ ዘ ኦልደስት የሚባል ወይ ደግሞ ትልቁ ወይ ደግሞ ሽማግሌ በሚባለው የዝንጀሮ አንዱ ክፍል ነው ማለት ሊድ የሚደረገው ወይ ደግሞ የሚመራው ማለት ነው። እነዚህ ዝንጀሮዎች የሚመገቡት እንግዲህ ብዙ ነገር ነው የሚመገቡት። ቅጠላቅጠልን ይመገባሉ፣ ስጋንም ካገኙ ይመገባሉ፣ ሳሮችንም ይግጣሉ ማለት ነው። እንግዲህ ጥርሶቻቸው በጣም ትልልቅ የሆነ ጥርስ አላቸው፣ የፊት ጥርስ አላቸው። ይሄ ደግሞ በብዛት የሚጠቀሙበት ለማስፈራሪያ የሚጠቀሙበት ነው ማለት የፊት ጥርሳቸው። ላይኛው ጥርሳቸው ግን ማኝኪያ ይሆናሉ ማለት ነው። ስለዚህ እንግዲህ በብዛት ተራራማ ቦታዎች፣ ሰው በማይበዛበት አካባቢ የሚኖሩ የእንስሳት ዝርያዎች ናቸው ማለት ነው። እንግዲህ ቤተሰቦች እንዴት አያችኋቸው? ዝንጀሮዎችን እንዴት አያችኋቸው? ለሰው ልጅ ያው እንደ ቀረቤታቸው ነው፣ ግን ብቻውን ካገኙ የማጥቃት እድል አላቸው ማለት ነው። ስለዚህ ዝንጀሮ አይታችሁ የማታውቁ እህት ወንድሞች ካላችሁ ደግሞ እንግዲህ ወደ አዲስ አበባ ብቅ ስትሉ የአንበሳ ግቢ ማለትም 6 ኪሎ አካባቢ ታገኟቸዋላችሁ። እኔ ግን የሄድኩት
እነሱን ዝንጀሮዎችን ለማየት አልነበረም በእውነቱ። ምክንያቱም ዝንጀሮዎችን ከበፊትም አውቃቸዋለሁ እና ያው አውቃቸዋለሁ፣ ብዙም የተለየ ነገር የላቸውም። ግን ላይ የሄድኩት ያው አንበሶችን ለማየት ነበረ። እንግዲህ በአጋጣሚ ሆኖ አንበሶቹ ተነስተዋል፣ ወደ ሌላ ቦታ ተወስደዋል በመባሉ ምክንያት ሳላያቸው ተመልሻለሁ ማለት ነው። እንግዲህ ሌላ ጊዜ ደግሞ አንበሶች ያሉበትን አካባቢ ፈልጌ እንግዲህ ያው ማሳያችሁ ይሆናል ማለት ነው። እዚህ ጋር ያው ከፍርግርጉ ወይ ደግሞ ከአጥር ውስጥ በመሆናቸው በደንብ እንቅስቃሴያቸውን ካሜራዬ ለማንሳት አልተመቸኝም እና ብዙ ግልጽ አይደሉም። ምክንያቱም ወደ ውስጥ ስታስጠጉ ስልክ ምናምን እንትን ይላሉ በእግራቸው ምናምን እንትን ስለሚሉ በደንብ ወደ ውስጥ ለመቅረጽ አልተመቸኝም ማለት ነው። እስኪ ሌላ ጊዜ በደንብ አስተካክዬ ለመቅረጽ በጣም ይንቀሳቀሳሉ። ስለሚንቀሳቀሱ እንደ ልብ ካሜራን አንድ ቦታ ደቅኖ ለማንሳት ስለማይመች ነው ማለት ነው። ግን በጣም ደስ የሚሉት የተለያዩ አይነት ዝንጀሮ አይነቶች ናቸው ያሉት እዚህ ጋር። የመጀመሪያው ዝንጀሮ እንዳያችሁት ምንድነው በቃ ይሮጣል ከዛ ደግሞ ይዘላል ምናምን እንቅስቃሴ ዳንስ የሚመስሉ እንቅስቃሴውን ያካሂዳል። ከሮጠ በኋላ ብዙ እንትን ሲንቀሳቀስ ይቆይና የሆነች ቦታ ይቆምና ደግሞ እንቅስቃሴ ያደርጋል። ይሄ እንቅስቃሴ ማለት ይሄ ዳንስ አይነት እንቅስቃሴ የሆነ አርቲስቲክ የሆነ እንቅስቃሴ ሲያደርግ ነው የምታዩት። አንዳንዶቹ ትንሽ ናቸው፣ አንዳንዶቹ ደግሞ በጣም ትልልቅ ናቸው። ቂጣቸው እንደምታዩት እንግዲህ ትልልቅ የፓውዛ መብራት የሚያክል ቂጥ አላቸው። በጣም ቂጣቸው ሲያዞሩት እንደዛ ነው። እንደው ይሄ ትልቁ ማለት ነው በጣም ይረብሻል፣ ይጮሃል ምናምን ይጮሃል። በጣም የሚያስፈራው ወደ እናንተ ሲጠጋ ሲቀርብ ድምፁ በጣም የሚያስፈራው። አንዳንዶቹ ደግሞ ቁጭ ብለው ፈታ እያሉ እየተዝናኑ በአግርሞተኛን ካሜራ ስናነሳ በአግርሞት የሚመለከቱ ረጋ ያሉ የተረጋጉ የዝንጀሮ አይነቶች አሉ። እኔ ምን አገባኝ አይነት እንትን የሚላልና አንደኛው ወንዱ በጣም እየረበሸ እየሮጠ ምናምን የሚያስቸግራልና ይሄኛው በኋላ ላይ ታሰረ ማለት ነው። በጣም እየረበሸ ሲያስጨንቅ እንዲታሰር ተደርጓል ማለት ነው በግዴታ። ስለዚህ ዝንጀሮዎች ማለት እንግዲህ ያው ብልጣ ከጦጣ ባይበልጡም ያው ኦልሞስት እኛ የምናደርገውን አክሽኑን የሚረዱ የሚገነዘቡ አይነት ከሰው ጋር ኦልሞስት ተመሳሳይ አይነት እንትን ያላቸው የእንስሳ አይነቶች ናቸው፣ የዱር እንስሳዎች ናቸው። እንግዲህ ከዱር መጥተው እነዚህ ደግሞ ያው ከኛ ከቤተሰቦቻቸው ጋር ከልጆቻቸው ጋር መኖር ጀምረዋል ማለት ነው። ያው በካፒታል ሲቲ በአዲስ አበባ በዋና ከተማ አዲስ አበባ ቤተሰብ ሆነው እየኖሩ ነው ማለት ነው። እንግዲህ ለቪዲዮ ጥራት እንግዲህ ይቅርታ ብለናል ማለት ነው። እንግዲህ እንዳልኳችሁ ነው፣ ይኸው ያያችሁት ነው። እዚህ ጋር እየተንቀሳቀሰ እየሮጠ እየዘለለ በጣም ነው የሚገርመው ማለት ነው። እና ዝንጀሮዎች በጣም ነው ሲያዝናኑኝ የነበረ። በጣም ደስ የሚሉት ማለት በቃ በተለይ የሆነ ነገር ወደ ውስጥ ስትቀርቡ በቃ ይረበሻሉ። ደግሞ አንደኛው ዝንጀሮ እንግዲህ እንዳሉኝ ሰዎች እዛ ያሉ ሰዎች እንዳሉኝ በተለይ ሴት ሰዎችን ሲያዩ ማለት ነው አንዱ እንዳለ ሲያይ በጣም ይቀናልና ምናምን በቃ የሚሆነው ነው የሚጠፋው። ይሮጣል፣ ይጮሃል፣ ያንባርቃል፣ በእንትኑ እግሩን ይሰዳል፣ ለመውጣት ይሞክራል። ከዛ ደግሞ ያው ክብደት ስላለው በእንትኑ ጋር መንጠላጠል አይችልም እና ግን ይሞክራል ምናምን። ከዛ ደግሞ በጣም እንደዛ ነው ምናምን የሚል ሂስትሪ ሰምቻለሁ ማለት ነው። ስለዚህ ቤተሰቦች ስለ ዝንጀሮች ይሄን ይመስላል። ቀጥለን ደግሞ ስለ ድኩላዎች እነግራችኋለሁ ማለት ነው። እዚህ ጋር ያገኘኋት አንድ ድኩላ ነች ማለት ነው። እንግዲህ ብዙዎቻችሁ ድኩላ ሲባል ሰምታችሁ ይሆናል፣ አጋዘንም ሲባል ሰምታችሁ ይሆናል። እንግዲህ አጋዘንና ድኩላ ይለያያሉ። ያው ድኩላ ኒያላ ወይ ደግሞ ቡሽበክ ይባላሉ። አጋዘን ደግሞ ዲር የሚባሉት ናቸው፣ ግን ይለያያሉ። ተመሳሳይም ፊቸር አላቸው። ስለዚህ ድኩላ ያው እኛ ሀገርም
ይገኛል። ስፔሻሊ ደግሞ ማውንቴን ኒያላ የምትባለው የኛ ብርቅዬ እንስሳት በኢትዮጵያ ከፍተኛ ቦታዎች አካባቢ የምትኖር የእንስሳ አይነት ነች ማለት ነው። ስለዚህ እዚህ ያገኘዋት አንዲት ድኩላ ነች። በጣም ደስ ትላለች ስታዩዋት ምናምን ከለሯ እንደ ዜብራ አይነት ከለር ያለች ናት። ቀንዷ ጥምዝምዝ ቀንድ ያላት ነች። በጣም ደስ ትላለች፣ ተግባቢ ነች ማለት እቺ አትረብሽም ምናምን ወደ እናንተ ትቀርባለች። ኩል ነች፣ በጣም ኩል ነች፣ በጣም ታምራለች ምናምን እና ስለዚህ ድኩሎቹ ወይ ደግሞ ኒያላ ያልኳቸው እንግዲህ የሚኖሩት በብዛት በከፍተኛ ቦታዎች ነው። ኢትዮጵያ ውስጥ ደግሞ የምትለየው ስፔሻሊ ማውንቴን ኒያላ የምትባላ ብርቅዬ እንስሳት ነች ማለት ነው። በአቬሬጅ ክብደታቸው ወንዱ ወደ 300 አካባቢ ኪሎ ሊመዝን ይችላል። ፊሜሏ ወይ ሴቷ ከ150 እስከ 200 አካባቢ ክብደት ትለካለች። እነዚህ ድኩላዎች ለእርግዝና የፈጅባቸው ጊዜ 220 ቀን ወይ ደግሞ 7 ወር አካባቢ ይፈጅባቸዋል እና የሚወልዱት ደግሞ አንድ ልጅ ነው ማለት ነው። እንግዲህ ወንዱ ለመራባት ዝግጁ የሚሆነው በብዛት 1 ዓመት ከ6 ወር አካባቢ 18 ወር ሲሆነው ነው። ሴቷ ደግሞ ከ11 እስከ 12 ወር ድረስ ለመራባት ዝግጁ ትሆናለች ማለት ነው። እንግዲህ የሚመገቡት ሳር፣ ቅጠል እና ያው ፍራፍሬዎችን ይመገባሉ። እድሜያቸው በብዛት ከ19 ዓመት አካባቢ ሊኖሩ ይችላሉ። እንግዲህ በብዛት ይገኛል ተብሎ የሚታሰቡባቸው ቦታዎች በአፍሪካ ማላዊ፣ ሞዛምቢክ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢትዮጵያ በብዛት ይጠቀሳሉ ማለት ነው። ቀጥለን ደግሞ የምናየው ስለ ቶርቶይስ ወይ ደግሞ ስለ ኤሊ ይሆናል ማለት ነው። እንግዲህ ኤሊ ደግሞ እንግዲህ የምታውቁም ልትኖር ትችላላችሁ፣ አይታችሁም ልታውቁ የማትችሉም አላችሁ። እኔም በፊት የማውቃት በስዕል ላይ ነበረ፣ አሁን ደግሞ በአካል እያየዋት ነው ማለት ነው። ስለዚህ ኤሊ በእንግሊዝኛው ቶርቶይስ ትባላለች። ሌላም ደግሞ ድንጋይ ልብሱም ትባላለች። እንግዲህ ስታዩት ኦልሞስት ከድንጋይ ያልተናነሰ ቅርፊት አላት ማለት ነው እና ስታዩት ድንጋይ ነው የምትመስለው። በተለይ እንቅስቃሴ በማታደርግበት ጊዜ ከድንጋይ መለየት አይቻልም። ሸካራ ካለው ድንጋይ ብዙ አትለይም ማለት ነው። እና እንግዲህ በዳርዊን እንዳጠናው የኢቮሉሽን ወይ ደግሞ የዝግመተ ለውጥ አጥኚው ሳይንቲስት እንደተናገረው እንግዲህ ይቺ ኤሊ የተባለች እንስሳት እድሜዋ ወይ ደግሞ ከተፈጠረችበት እድሜ ጀምሮ ያላት እድሜ ሲጠና ወደ ከ230 ሚሊዮን ዓመት በላይ የኖረች አንሸንት የሆነ ክሬቸር ነች ይላታልና ይቺ ኤሊ እንግዲህ በብዛት የሚኖሩት እንግዲህ በብዛት ሳይሆን በቃ የብስ ላይ ነው የሚኖሩት። ደረቅ ምድር ላይ ነው፣ ውሃ ላይ መኖር አይችሉም፣ ምክንያቱም መዋኘት ስለማትችል ማለት ነው። እንግዲህ በአቬሬጅ ወይ ደግሞ በአማካኝ እድሜያቸው ረዘም ላለ እድሜ ነው የሚኖሩት። ኦልሞስት ከሰው ጋር ተመሳሳይ በሆነ የእድሜ ደረጃ ነው የሚኖሩት ማለት ነው። እንግዲህ ወደ በአማካኝ ከ60 እስከ 100 ዓመት አካባቢ ይኖራሉ ይላል ጥናት እንግዲህ ማለት ነው። እንግዲህ እሱን ቼክ አድርጉ እናንተ። ያው ሌሎችም ማለት ከዚህም የተለየ እንትን ልታገኙ ትችላላችሁ። እኔ ያገኘሁት እንደዛ ነው። ሌሎችም አሉ በእርግጥ ያው ያሳመነኝ ከ60 እስከ 100 የሚለው ነው እንጂ ከዛም በላይ ወደ 150 እስከ 200 ምናምን የሚልም አለ ማለት ነው። እንግዲህ ይቺ ኤሊ የምትመገበው በብዛት አረንጓዴ አትክልቶችን፣ ቆጥቋጦችን ካገኘች ትመገባለች። ሳር፣ እነዚህ አረም ነገር የበዙ ቅጠል፣ ፍራፍሬም ካገኘች ትመገባለች ማለት ነው። ይችን ኤሊ ደግሞ እንግዲህ የምትራባው እስኪ ገምቱ፣ እኔ ሳልነግራችሁ። እሺ ለማንኛውም የምትራባው እንግዲህ በእንቁላል ነው ማለት ነው። በብዛት ከ6 እስከ 10 እንቁላሎችን ትጥላለች። ወንዷ ዋናው ሴቷ ኤሊ አንድ የግንኙነት ካደረገች በኋላ ከ4 ዓመት እስከ 11 ዓመት የሚሆን ዝርያ የወንድ ዘር በሰውነቷ ታስቀምጣለች ማለት ነው። በአማካኝ ወደ 7 ዓመት ታስቀምጥና መጠቀም ትችላለች ማለት ነው።
እንግዲህ ብዙ ጊዜ ለመራባት ዝግጁ የሚሆኑት ወይ ደግሞ የሚደርሱት እድሜያቸው ከ20 እስከ 25 ዓመት ሲሆነው ነው ማለት ነው። ኦልሞስት እንደ ሰው አይነት የአረባብ ዘዴ ያላት ናት ማለት ነው። ማለት ለግንኙነት ዝግጁ የሚሆኑት ኦልሞስት ከ20 እስከ 25 ዓመታቸው ሲደርስ ነው ማለት ነው። እንግዲህ እድገታቸው በጣም የተረጋጋ ቀስ ያለ ነው ማለት ነው እና ቢያንስ በ5 ዓመት አካባቢ ሲደርሱ ነው ጠንካራ የሚሆኑት፣ አጥንታቸው የሚበስለው፣ የቅርፊታቸው ደግሞ ማቹር የሚሆነው ራሳቸውን የሚችሉት ከዛ በኋላ ነው ማለት ነው እንጂ ከዛ ድረስ ተደብቀው ነው የሚቀመጡት ማለት ነው። በ5 ዓመት ውስጥ ነው እንግዲህ ጠንከር ያሉ ከዛ እንቅስቃሴ የሚያደርጉትና እድገታቸው በጣም እንደ ሰው ኦልሞስት ከሰው ራሱ ይዘገያል። 5 ዓመት የሆነው ልጅ ኦልሞስት ደህና እንቅስቃሴ ይጀምራልና እንትናቸው በጣም ከሌሎች እንስሳቶች የዘገየ እድገት ነው ያላቸው ማለት ነው። ቀጥለን ደግሞ ወፎችን ነው የምናየው። እዚህ ጋር እንግዲህ ጉብኝት በማደርግበት ሰዓት እዚህ የምታዩት ወፍ እንግዲህ ይህን እንትኗን ቢኳን ወይ ደግሞ ማንቁርቷን እያያችሁት ነው ምን ያህል እንደሚረዝም። ኦልሞስት ከእግሯ ጋር ተመሳሳይ የሆነ ማንቁርት ነው ያለ። እንግዲህ በዚህ አንዴ ራሳችንን ብትቆረቁረን ከላይ ከራስ አጥንታችን ከራስ ቅላችን እስከታች እስከ ጉሮሯችን ሊደርስ ይችላል አንዴ በዚህ በጣም የሚገርም በጣም ትልቅ እንትን ነው። ብዙ ጊዜ እነዚህ የሚጠቅማቸው ከመሬት ውስጥ ቆርቆሮ የሆነ ነገር ለማንሳት ትላትሎችን ለመፈለግ ይጠቅማቸዋልና ብዙም አትንቀሳቀስም፣ ስለተዘጋባት መሰለኝ ብዙ እንቅስቃሴ አታደርግም። ግን ድምጽ ስታወጣ ደግሞ ደስ የሚል ድምጽ ነው ያላት ማለት ነው። ይቺ ወፍ እንግዲህ በጣም ታሳዝናለች። ደግሞ ብቸኛ ሆና ምናምን በጣም ነው የምታሳዝነው። በደንብ እኔ ያል ስሟን እርግጠኛ ሆኜ ማወቅ አልቻልኩም ምን እንደምትባል፣ ግን እግሯ በጣም ረጅም ነው። ቢኳ ራሱ በጣም ረጅም ነው። አንገቷ ረጅም ነው እንደምታዩት። ከዛ የጥቁርና ነጭ ከለር አላት። ብቸኛ በመሆኗ ግን አሳዝነኛለች። 1-2 ጨመርላት ደስ ይለኝ ነበር ማለት ነው። ግን በጣም ብቻ ደስ ነው የሚሉት እንትኖቹ አቀማመጣቸውና እዚህ ጋር ራሱ ካሜራው በደንብ እንትን አይልም፣ ፍርግርጉ ስላለ በደንብ አይታወቅም። እዚህ ጋር ደግሞ ሌላ የወፍ ዝርያዎች አሉ። ኦልሞስት ቡላል ይመስላሉ እኔ በማውቃቸው። ስፔሲፊክ ስማቸውን እንግዲህ አላየሁትም ምን እንደሚባሉ። ኦልሞስት አካባቢያችን አጠራር ኦልሞስት ቡላል የሚመስሉ ወፎች። እነዚህ ደግሞ በጋራ ነው እየኖሩ ያሉት፣ አንድ ላይ ናቸው ማለት ነው ያሉ። እቺ ከላይ ያለችዋ ከላይ ከእንትኑ ጋር ሆና ነው ተሰቅላ ነው ከእንትን ከታች ከስር ደግሞ በርከት ያሉ ወፎች አሉ፣ ተመሳሳይ ወፎች። እነዚህ በጋራ ናቸው። እነዚህ ደግሞ በጣም ድምጻቸው እንዴት እንደሚማርክ ልነግራቸው አልችልም። ድምጽ ያወጡ በጣም ደስ የሚስብ ድምጽ። እንዲያው መጀመሪያ ወደ እነሱ ነው የሄድኩት። መጀመሪያ ስገባ እዛ አካባቢ ድምጻቸው በጣም ደስ ይላል፣ ይጠራል ምናምንና እነሱን ለማየት ሄድኩኝ ማለት ነው። እና ውዶችና የተከበራችሁ የፊንቲው ቤተሰቦች እንግዲህ እነዚህና የመሳሰሉ ወደ 4 የሚደርሱ እንስሶችን በአንድ ግቢ ውስጥ ነበሩ ማለት ነው። እንዳልኳቸው አንበሳ ለማየት ነበር የሄድኩት፣ ግን እሱ አልሳካለ። እነሱን አይቼ መጥቻለሁ ማለት ነው። እንግዲህ አንበሶችንም ያሉበትን ቦታ ምናልባት እናገኝ ከሆነ በሌላ ጊዜ የማሳያችሁ ይሆናል ማለት ነው። እስከዛ ሰናይ ጊዜ ይሁንላችሁ።